ኦኬ ጋይስ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ የተለያዩ አይነት የእንግሊዘኛ ቃላቶች በየቀኑ ከምንጠቀምባቸው ምርጥ 10 ቃላቶችን መርጬላችሁ ይዤላችሁ መጥቻለሁ። እስከ መጨረሻ ቪዲዮ ማየት እንዳትረሱ። ኦኬ እስቲ እንጀምር። ዛሬ ደግሞ ከአንድ ጓደኛዬ ጋር ነው እዚህ ያለሁት እና እሱ ደግሞ ትንሽ እንግሊዘኛ መካከለኛ ላይ ነው ያለው። በእርግጠኝነት ከፍ እንላለን አንድ ቀን። ኦኬ ሌትስ ስታርት። ቶፕ 10 ኮመን እንግሊሽ ዴይሊ በየቀኑ የምንጠቀምባቸው 10 ቃላቶችን ነው የምናየው። እንጀምር እስቲ። Okay, the first one it says, let me walk you out. Let me walk you out. አንድ ሰው let me walk you out ካለ ምን ማለት ነው? Let me walk you out. Okay, let me walk you out ማለት ልሸኝ ማለት ነው። ልሸኝ። let me walk you. እስቲ በለኝ እስቲ። let me walk you out. let me walk you out. let me walk you out. ልሸኝ ማለት ነው በእንግሊዝኛ የምትለው? let me walk you out. let me walk you out ካልክ አንድ ሰው ልሸኝ እያልከው ነው። እሺ ልሸኝ። ሸኝ ግን ቤት አደርስም ስትልስ ሌላ ጊዜ እንማራለን እሱ። እሺ አሁን ደግሞ መንገድ ላይ እየሄድክ ነው እና ኦኬ somebody say drop me off here ካለስ drop me off here እዚህ ጋር አውርደኝ እዚህ ጋር አውርደኝ ማለት በእንግሊዝኛ ስትል drop me here, I want to be here, I want to just go my home because my home is just it's a time for I be here ማለት ትችላለህ። ማለት እዚህ የምንደርስበት ሰዓት ነው። በቃ አውርደኝ፣ በቃ እዚህ ጋር አውርደኝ የምትልበት እዚህ አውርደኝ በእንግሊዝኛ ከዚህ በኋላ drop me off here። drop me off here ማለት ነው። በቃ drop በቃ ጣል አድርገኝ ማለት ነው። ስለዚህ አውርደኝ ማለት ነው። እሺ ሶስተኛ scoot over ብልስ scoot over አንድ ሰው scoot over ብልስ scoot over ጠጋበል ማለት ነው። scoot over ማለት ጠጋበል። ያ በቃ ምንም አትይም አንቺ እንግሊዝኛሽ ተሻሽሏል። scoot over ካልኩን ማለት ነው ጠጋበል ማለት ነው። በቃ ጠጋበል ማለት ነው። ስለዚህ በጣም ተጣባል እንደዚህ ምናምን እያልክ ከሆነ ጠጋበል ስትል እንዴት ነው የምትለው? screw over። screw over እስቲ በለው። screw over እቺን ወደ አር እንቀይራታለን። እሺ በቃ ስታነብ ስኩት አትበል። እስቲ በለው screw over። screw over screw over ለምንድን ነው የምንቀይረው? ሌላ ጊዜ እንማራለን። ዝም ብለህ ግን screw over እስቲ በለው። screw over screw over። እሺ አሁን ደግሞ ልከፍል ፈለክ። ከዛ 200 ብር ነው ያስከው። ዝርዝር አለ ስትለው እንዴት ነው የምትለው በእንግሊዝኛ? do you have a change? do you have a change? yes do you have a change? do you have a change ካልከው ምን ማለት ነው? ዝርዝር አለ ኮይ ስንት ብር ልትይዝ ትችላለህ? እስከ 200 ብር ወይ 100 ብር ነው የምትይዘው። በቃ ዝርዝር አለ ወይ ስትል do you have a change ማለት ይችላል። do you have a change ስትለው ዝርዝር አለ ወይ ማለት ነው። እሺ ከዛ የሆነ ወረቀት ደግሞ በእጅ ይዛል። እስቲ አትቅደደው በለኝ እስቲ በእንግሊዝኛ። don't tear it don't tear it ካል አትቅደደው ማለት ነው። በቃ ኧረ አትቅደደው ያስፈልገኛል ወረቀቱ don't tear it is important for me ካል ኧረ ወረቀቱ ያስፈልገኛል። የፈተና ወረቀት ሊሆን ይችላል፣ ዶክመንትም ሊሆን ይችላል። ምን ያውቃል? ያልተማረ ነው የሚጽፍበት ስለሚቀደው። ስለዚህ don't tear it እስቲ በለው። don't tear it እስቲ በለው don't tear it። እሺ አሁን ልጠይቅ እስቲ ከአምስት ስንት ታገኛለህ? ሙሉ ታስታውሳለህ? እሺ let me walk you out ካለ አንድ ሰው ምን ማለት ነው? እስቲ ቆይ ግን ሁሉም አብረው ይመልስ፣ እነሱ ይመልሱ። እሺ እናንተም ትመልሳላችሁ። ከ3 ቆጥርልሃለሁ ትመልሳለህ። let me walk you out 1 2 3 ምን ማለት ነው? ልሸኝ ማለት ነው። ጎበዝ ልሸኝ። አንድ ጎበዝ በቃ። ስለዚህ አምስት ከመለስሽ ሽልማት እሰጥሃለሁ። እሺ ተስማምተሃል? እሺ drop me off here ካለስ አንድ ሰው እስቲ 1 2 3 እዚህ ጋር አውርደኝ። እዚህ ጋር አልተሻሽም ለተወላይ ነው እንዴ? እሺ drop me off here ማለት እዚህ ጋር አውርደኝ ማለት ነው። ጎበዝ። እሺ screw over ካለስ screw over ትንሽ ሄዳለሁ አይደለም? ትንሽ ሄዳለሁ አይደለም? በቃ እዚህ ጋር ነኝ አይደለም? አላገኘም። ተበልተሃል። በቃ አንድ screw over ማለት ጠጋበል ማለት ነው። በቃ እቺ ጣፋችብህ። አይ ወይኔ። እሺ do you have a change ብልስ do you have a change ቅያሬ አይደለም። change ቅያሬ አይደለም። ኦኬ ዝርዝር አለ ማለት ነው። ዝርዝር አለ ማለት ነው። ኧረ አንድ ብቻ ነው የሳትከው። አንዷን ባትሳሳት በቃ አሁን እሺ if somebody says don't tear it ብልስ ምን ማለት ነው? አታልቅስ አይደለም።
ቲር እንትን እምባ ሊሆን ይችላል። ግን ቲር የሚለው ቃል አዎ ትክክል ነው። እምባ ሊሆን ይችላል። ዶንት ቲር ኢት አስታውስ አላ ብለናል። ጊቭ ሚ ክሉ። እሺ እንደዚህ ብለህ ለምሳሌ እንደዚህ ካልኩ if I say like this በቃ የሆነ ወረቀት ነገር ፊት ለፊት ቁጭ ብሏል። ከዛ ተው ብለህ እንዳትቀደው ማለት ነው። በቃ don't tear it ካልክ don't tear it አትቅደደው ማለት ነው። አትቅደደው። እሺ don't ያለን በነገራችን ላይ ብዙ ነገር መመስረት እንችላለን። እሺ take it to the terrier ብለህ አንድ ሰው take it to the terrier I don't know take it to the terrier። እሺ አሁን እሺ ልብስ ሲቀደድ የት ነው የምትወስደው? ሰፊ ቦታ። ስለዚህ ቴክ ውሰደው ነው። ቴክ ቱ ዘ ቴሪየር ምን ማለት ነው? ጫማ ሰፊ ጋር ውሰደው። ኧረ ጫማ አይደለም። ቴክ ቱ ዘ ቴሪየር ልብስ ሰፊ ጋር ውሰደው። ኧረ ቴክ ቱ ዘ ቴሪየር ጫማ አይደለም ወይ? ቴክ ቱ ዘ ቴሪየር ሚንስ ልብስ ሰፊ ጋር ውሰደው ማለት። ቴሪየር ማለት ልብስ ሰፊ ማለት፣ ጫማ ሰፊ ሌላ ነው። ኦኬ አሁን ደግሞ ጩጬ ነገር ነው በቃ፣ ወይ ደግሞ ህፃን ሊሆን ይችላል። ምግብ በላና እንደዚህ አፉ ላይ ምግብ አለ። ኦኬ ከዛ በጨርቁ እንዲህ ቢያደርግ like this ልብስ ላይ አትጥረግ ልትስት ነው የምትለው። don't wipe it on your clothes don't wipe it on your clothes don't wipe it on your clothes እንዳረሳ ግን አሁን እቺ እንደዚህ አንበበን መለስኩ። በኋላ ስጠይቅ በረሳ ግን ወዮልህ ትቀጣለህ። እስቲ በለው don't whip it on your clothes don't whip it on your clothes በቃ ልብስ ላይ አትጥረግ። ልብስ ላይ አትጥረግ እያስትለው don't whip it on your clothes በለው። እስቲ don't whip it on your clothes ጎበዝ። እሺ እስቲ በእንግሊዘኛ ማለት ነው ልብሴ ቆሽሿል በለኝ እስቲ። my clothes are ruined ruined እስቲ በለው my clothes are ruined ruined ማለት ባይዘው እንደዚህ አንዳንድ ጊዜ ይሄ የፈራረሱ ነገሮች አሉ አይደል? ፍርስራሽ ነገሮች they are called ruined ይባላሉ። አሁን እዚህ ጋር ደግሞ ግን የገባው my clothes are ruined አንድ ሰው ካለ ምን ማለት ነው? ልብሴ ቆሽሿል በቃ ባህል ምናምን ሆኖ በቃ የሆነ ቦታ እኔ ዳራዘና ፈታ እንበል ስትለው አረ ልብሴ ቆሽሿል እኔ ገና ማጠብ አለብኝ my clothes are ruined ማለት ይችላል። ልብሴ ቆሽሾ ነው። ለምን ትምህርት ቤት የቀረው ካልክ because my clothes are ruined ካልክ በቃ ግባ ችግር የለውም ልብስ አጥበህ ትመጣለህ ልትባል ትችላለህ። ስለዚህ my clothes are ruined አይደል? ልብሴ ቆሽሿል። እሺ ስንት ደርሰናል? 9 ላይ ደርሰናል። እሺ keep your promise ይላል። keep your promise ማለት ምን ማለት መሰለህ? ቃልህን ጠብቅ ማለት ነው። አንተ ግን ቃልህን ጠብቃለህ እንዴ? በደንብ ጠብቃለህ? yes እውነት? እኔስ I don't know ኦኬ እኔ ግን ብዙ ጊዜ ቃል ገብቼ ግን ቃል ያልገባው ብዙ ነገር ቃል ገባለሁ አይደል? አላረግም እንጂ ግን ዛሬ ቃል የገባሁትን እሰራለሁ። ሽልማቱን እንዳረሳ። እሺ ሽልማት አለኝ። እሺ ሽልማቱን አረሳው። keep your promise ምን ማለት ነው? ቃልን ጠብቅ። keep your promise because promise is promise ይላል ፍሬንች። ቃል ነው ላ ይኸው እዚህ ጋር ጽፌያለሁ። promise is promise እስቲ በለው promise is promise 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 keep your promise because your promise is promise keep your promise promise is promise yes እሺ አሁን እስቲ ከፕሮሚስ ጋር አንድ ቃል ላይ እስቲ እግዚአብሔርን በለኝ እስቲ። somebody say እግዚአብሔርን ማለት ሲፈልግ እንዴት ነው የሚለው? I swear to God yeah I swear to God አሁን እየቀያየርክ እስቲ አሁን እዚህ ጋር ያለችውን እንቀያየር እስቲ። ኦኬ እስቲ እንትን በለኝ በትንሿ እህቴ በለኝ እስቲ። I swear to my little sister እሺ ኦኬ እንደዚህ ማርያም በለኝ እስቲ። I swear to Mary ኦኬ ጌታን በለኝ እስቲ። I swear to Lord yeah I swear to Lord ጎበዝ። ስለዚህ I swear to ያልክ እየቀያየርክ I swear to ያልክ እየቀያየርክ ማስገባት ትችላለህ ማለት ነው። I swear ታለም እዚህ ጋር sorry I swear to ያልክ መቃየር ትችላለህ። so okay አሁን ጠይቃለሁ። ከዚህ በታች ያሉትን ነው የምጠይቀው ቅድም፣ ምክንያቱም ከዚህ በላይ ጠይቄያለሁ ቅድም። okay how much you can get if I come to you and I said
ቴክ ኢት ቱ ቴሪየር ካልኩ ምን ማለት ነው? ልብስ ሰፊ ጋር ውሰዱ። ልብስ ሰፊ ጋር ውሰዱ። በቃ ያ አጋችሁ ቴክ ኢት ቱ ቴሪየር ካልኩ ምን ማለት ነው? ልብስ ሰፊ ጋር ውሰዱ። ልብስ ሰፊ ጋር ውሰዱ ማለት ነው። ጎበዝ። እሺ ዶንት ዊፕ ኢት ኦን ዩር ክሎዝ ካልኩስ? ልብስ ላይ አትጥረጉ። ልብስ ላይ አትጥረጉ። ኧረ ይዛል በቃ ኦኬ። ዶንት ዊፕ ኢት ኦን ዩር ክሎዝ ማለት ልብስ ላይ አትጥረግ ማለት ነው። እሺ ማይ ክሎዝ አር ሪዩንድ ካለስ? ልብሴ ቆሽሿል። ልብሴ ቆሽሿል። ልብሴ ቆሽሿል። አዎ ልብሴ ቆሽሿል። ግን ዛሬ ልብሴ ቆሽሿል። የሆነ ቦታ ምን ሄደው አለ ታውቃለህ? ያ ቆሽሿል። አልቆሽም። በቃ ማይ ክሎዝ አር ኖርማል ጀስት ኦር ኒው። በቃ ምንም አልተነካም። በቃ አዲስ እንደገዛው ነው ያለው። እሺ ኦኬ somebody come to you and say keep your promise ብለህ ምን እያለ ነው? ቃልን ጠብቅ። ቃልን ጠብቅ። ቃልን ጠብቅ ማለት ነው። በቃ ቃልን ጠብቅ። keep your promise because promises promise እሺ promise ቃል ነው። ቃል ነው ስትል ነው። እሺ ስለዚህ በእንግሊዝኛ ቃል ነው። ቃልን እንዳታጥፍ ወዮልህ ካልክ in English promise እሺ the last one እግዚአብሔርን በለኝ እስቲ። I swear to God ጌታን በለኝ እስቲ። swear to Lord እሺ okay how we are ማርያምን በለኝ እሺ። I swear to Mary Miriam okay ገብርኤልን በለኝ እስቲ። let's end here እዚህ ጋር እንጨርስ። so don't forget to subscribe share to your friend ለጓደኞቻችሁ መላክ እንዳትረሱ። ሰብስክራይብ አድርጉት። ቪዲዮን ከወደዳችሁት ላይክ አድርጉት። ኮሜንት ላይ ሁላችሁም ቃል ነው ብላችሁ እስቲ በአማርኛ ጻፉልኝ። ፕሮሚስ የሚል እንግሊዘኛ ተምረን እናንተ ደግሞ በአማርኛ ቃል ነው። እኔ ቃል ገብቻለሁ ከዚህ በኋላ ኤቭሪዴይ በእያንዳንዱ ቀን 10 የእንግሊዘኛ ቃላቶችን ይዤ እመጣለሁ። I love you bye for now